ደስ ይላል። ደርሰናል። በጣም እንዳያችሁት እንግዲህ ከዛ ተነስቶ ነው በእግር በሸክም እቃው ድረስ የሚመጣው ማለት ነው። ራችሁ
ባርክ እስከ ዘላለሙ ጠብቃቸው ከፍ ከፍ ማድረጋቸው በአንድ እግዚአብሔር ይባርከን። ሰላም ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬ የምንገኘው ንፋሳተ ኢየሱስ ቤተክርስቲያን ነው። እንደምናውቀው ባለፈው በላይቭ ከ1 ሚሊዮን ብር በላይ አሰባስበን እንዳስገባን ይታወቃል። በመሆኑም ቃል በተገባው መሰረት በተወሰነ በገባው ብር ቤተክርስቲያኑ ምን ያህል ሂዷል፣ ከባለፈው ምን ያህል ተሰርቷል የሚለውን ለማየት እንዲሁም ደግሞ ዓመታዊ ክብረ በዓሉን ለማክበር ንፋሳተ ኢየሱስ ተገኝተናል ማለት ነው። ያለውን ነገር አብረን እናያለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ነው። አሁን እርሶ 84 ዓመት ነው? አዎ ማርያም ነው። ያዋጥቶ ድምጠራው ችሎ ታግሶ የሚኖር የባህታዊ ምሳሌ ነው። እንደምታዩት እንግዲህ ቤተክርስቲያኑ ባለፈው ከነበረው በጣም እጅግ ትልቅ ለውጥ አለው። ባስገባችሁት ብር እንደምታዩት ጉልላቱ ነው በሙሉ አልቆ ቀለም ተቀብቶ ቆርቆሮ ተጨርሶ ቀለም ተቀብቶ ወደ ታች መውረድ ላይ ይገኛል ማለት ነው። ያለውን ነገር ደግሞ እንግዲህ አብረን እናያለን ጠጋ ብለን። እንደምታዩት መስኮቱ ተገጥሟል፣ መስተዋት ነው የሚቀረው ማለት ነው። ያለው ነገር ደግሞ በደንብ ገብተን ወደ ውስጥ የምናየው ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት በኩታበር ወረዳ የደብረ ገነት ንፋሳተ ኢየሱስ ቤተክርስቲያን እዚህ ያለንበት ቦታ እዚህ ቦታ ላይ ነው ያለነው። በውጭ ሀገራትና ኢትዮጵያውያን በሙሉ ባለፈው ታህሳስ 20 ባደረግነው የቀጥታ ስርጭት የገንዘብ ማሰባሰብ ስራ የንፋሳት ደብረ ገነት ንፋሳተ ኢየሱስ ቤተክርስቲያን እንግዲህ የነበረበትን ባለፈው በስርጭት ላይ አይታችኋል። ከዛ በኋላ ግን እናንተ ባስገባችሁት ገንዘብ የቀለምን ስራ ጉልላትን ስራ ጨርሰናል። የቆርቆሮ ስራዎችን ጨርሰናል። ባለፈው እንጨት ነበር ሙሉ በሙሉ ተደርድሮ የነበረውና ክርስቲ ድርድር ነበር። አሁን ግን እሱን ጨርሰን አሸዋና ሲሚንቶ አስገብተናል። እሱን ያው የገባበትን ቦታ እናሳያችኋለን፣ እያንዳንዱን ነገር ማለት ነው። ከበፊት ከነበረው አሁን እንደምታዩት በፊት እንጨት ላይ ወተን ነበር ቀረጻ ያደረግነው። አሁን ግን ሙሉ በሙሉ አልቆ ቆርቆሮም ስራ አልቋል። የቀለም ስራም ጨርሰን መስኮቶችንና በሮችንም እየገጠምን እንገኛለን ማለት ነው። እናንተ ባስገባችሁት ገንዘብ እዚህ ላይ ደርሷል፣ ውጤታችሁ እዚህ ላይ ደርሷል ማለት ነው። አሁንም የሚቀጥለውን ስራ ደግሞ የቀረውን ለማጠናቀቅ ሁላችንም ደግሞ በቀጣይ በምናደርገው ላይ በላይ ሁላችሁን ትብብራችሁ እንድታደርጉ በእግዚአብሔር ስም እንጠይቃችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ መልአከ ገነት ገብረ እግዚአብሔር አበበ እባላለሁ። የደብሩ አስተዳዳሪ ነኝ። ደሴ ዙሪያ በደቡብ ወሎ ሀገረ ስብከት በኩታበር ወረዳ በ08 አስቻ ቀበሌ የንፋሳት ደብረ ገነት ኢየሱስ ቤተክርስቲያን ህንጻ ቤተክርስቲያን እዚህ የደረሰበት ደርሷል። እግዚአብሔር ይመስገን። ሲጀመር በጣም ይከብድ ነበር። አሁን ወገኖቻችን ምእመናን ኦርቶዶክሳውያን እያቃለሉልን ነው። እንግዲህ የከበደ ሁሉ ቀለል ብሏል። እዚህ ደርሷል። እንደምታዩት ቀሪ ስራ ደግሞ ገና ነው። ብዙ ነገር ይቀራልና ቀሪ ስራችንን እንግዲህ እንደ እግዚአብሔር ፈቃድ ሁሉም በትብብር እንደስታሁናችሁ እያደረጋችሁ ቀሪ ስራ ፈጽመን ለምርቃቱ እንዲያበቃን የእግዚአብሔር ፈቃዱ ይሁንልን ነው የምለው። እንግዲህ እግዚአብሔር ደግሞ እናንተ ያደረጋችሁት አድራጎት የሰጣችሁት ስጦታ እዚህ ቤተክርስቲያን ላይ የጣላችሁት ገንዘብ ዋጋው በመንግስተ ሰማያት ነው። በዚህ ዓለም ሳይሆን በዛኛው ዓለም ዋጋችሁን የምታገኙ መሆናችሁን እያረጋገጥኩኝ እግዚአብሔርም ዋጋችሁን እንዲሰጣችሁ ይህም የተቀደሰ ቦታ እናንተ እንዲቀድስልን እያልኩ የመጨረሻ ንግግሬን እዚህ ላይ አቆማለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናንተ ምእመናኖች እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ።
ማምላክ ተስጣችሁ ታቦተ ኢየሱስ ጠብቃችሁ ይሄን ቤተ ክርስቲያን አሁን ለታ በተናገርኩት ንግግር ያው ሰጣችኋል። ስጦታችሁን ተደመና በታች አያስቀርባችሁ። ዘበላ ስጋ ወሰተ ደሜ ቦ ሕይወት ዘለዓለም ብሏል ጌታችን ኢየሱስ ክርስቶስ። ይህ ቤተ ክርስቲያን ተሰርቶ የምንቆርብበት የምናገለግልበት ይሁንልን። እግዚአብሔር ይስጥልን። አሁን ዳር እስተ ዳር ዓለም እስተ ዓለም የታወቀ ቤተ ክርስቲያን ስለሆነ አውቃችሁታልና እናንተንም ደግሞ ተስጦታችሁን ደግሞ ከደመና በታች አያስቀርባችሁ። አዲሙ ስንቀክሙ ብሏል። ስንቃችሁን ሰጣችሁ። እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ተባረኩ። ምን ነው ምንድን ነው ይላል አምላክ ለኛ ብሎ ቢያፈሰው ደሙን ለምን ከለከለን? ፀሐይ ብርሃኑን እዩት ተመልከቱት። መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ ይላል ጌታ። ይህን ሁላ እናንተ ይቁጠርላችሁ። በውጭም ያላችሁ ወገኖቻችን እግዚአብሔር ይስጣችሁ። ይሄ ቤተ ክርስቲያን ገበሬውም ደግሞ ስርጥ እያቃና አህያው አንድ አህያ ገሬል ቢገባብኝ ለታሪክ ይሄ ታቦት እዛ ላይ ገሬል ገብቶብኝ ታቦተ ኢየሱስ እንዲያው በምን ላግዝረው አሻውም ብዬ የአህያ ዲኖልኝ ዛሬ እያገለገለኝ ነው። ታቦቱ የቤተ ክርስቲያን ታሪከኛ ነው። እግዚአብሔር ይስጣችሁ። ተባረኩ፣ ተቀደሱ። እንዲያው በውጭም ሀገራችን ኢትዮጵያ ደህና ትሁንልን፣ ደህና ትሁንልን እና እንዲያው ስጦታችሁ ተደመና በታች አይቅርባችሁ። እኚህም ደግሞ የሚያስተባብሩ ልጆች ደግሞ እግዚአብሔር ይስጣችሁ። አሁን ለታው ዛሬ ደስ ብሎ ጉልላቱም ሁለመናውም ቆርቆሮውም ለብሶ ደስ ብሎናል። አሁን ደግሞ ብርዘ ወጣነ ወዘፈተነ ብሏል። የጀመራችሁትን ደግሞ እንድትጨርሱልን ስንል አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን የጻድቃን የሰማዕታት ወዳጆች ሰላም እግዚአብሔር ከሁላችሁ ጋር ይሁን። ታህሳስ 20 ቀን በነበረን ላይቭ መርሃ ግብር ላይ እዚህ አሁን ያለንበት ቦታ ላይ ደብረገነት ንፋሳት ኢየሱስ ቤተክርስቲያንን ለማስጨረስ የላይቭ መርሃ ግብር ነበረን። እዛም ላይቭ መርሃ ግብር ላይ ሁላችሁም የምትችሉትን ነገር አድርጋችኋል፣ ቃል ገብታችኋል። የእግዚአብሔርን ቤተ መቅደስ ለማነጽ ሁላችሁም ፍላጎታችሁን አሳይታችሁናል። እኛም ደግሞ ያንን የላይቭ መርሃ ግብር ከሰራን በኋላ ዛሬ ላይ በቦታው ተገኝተን እናንተ በሰጣችሁት ገንዘብ ቤተ ክርስቲያኑ ምን ደረጃ ላይ ደርሷል፣ ምን ለውጥ አምጥቷል የሚለውን ነገር ወደ እናንተ ለማድረስና ቤተ ክርስቲያኑ ደግሞ ከዚህ በኋላ ያሉትን ቀሪ ስራዎች እንዴት አድርገን እንጨርሳቸው የሚለውን ነገር ለመነጋገር እዚህም ደግሞ ከጎናችን የምታዩቸው በዚህ ደብር የሚያገለግሉ የሚገለገሉ ካህናትና የደብር አስተዳዳሪዎችም ጭምር ናቸው። ስለዚህ በኢትዮጵያም እንዲሁ ደግሞ ከኢትዮጵያ ውጭ የምትኖሩ ወንድሞቻችን እህቶቻችን ይህንን መልእክት ሰምታችሁ በታህሳስ 20 ቀን ቃል የገባችሁትን ለደብረገነት ነፋሳት ኢየሱስ ቤተክርስቲያን ህንጻ ማሰሪያ ቃል የገባችሁትን ስጦታ አሁንም እንድታስገቡልንና የተጀመረውን ይህን ቤተክርስቲያን እንድናስፈጽም አሁንም በልዑል እግዚአብሔር ስም እንጠይቃለን። ለሰጣችሁን ነገር በሙሉ በእኔና እዚህ በሚገኙት አባቶቼ እንዲሁም ደግሞ በልዑል እግዚአብሔር ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። እግዚአብሔር አምላክ ያክብርልን። ያስጀመራችሁትን ቤተክርስቲያን አስጨርሱልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዲያቆን ኤፍሬም ጌታነህ እባላለሁ። የዚህ ቤተክርስቲያን ህንጻ ግንባታ ኮንትራክተር ነኝ። እስካሁን ድረስ በተሻለ መጠን ባደረጋችሁልን የገንዘብ አስተዋጽኦ ከተጀመረ ጀምሮ እስካሁን የተሻለ ስራ ሰርተናል። ቆርቆሮ ሙሉ በሙሉ አልቋን፣ ቀለም አልቋን፣ የላይ የስቶን እንትኑ መስቀሉ ተሰቅሏል። አሁን ቀሪ ስራዎቻችን ቢያንስ ከ350 እስከ 400 ኩንታል ያስፈልጉናል። አሸዋ ወደ 4 ባቹ ሲኖ ይፈልጋል። ቅዱሳት ስዕላት አለ፣ ታች አርማታ ድንጋይ አሉ። እነዚህ ስለሚያስፈልጉ በተቻለ መጠን እንግዲህ ኮሚቴውን በተቻለ መጠን ይሄን እንዳቀርብልን እንጠይቃለን። ኮርኒስ አለ፣ ኮርኒሱ ጣውላ ነው። ጂፕሰም አለ፣ ስቶን አለ፣ ኳርቲዝ አለ። እነዚህ ቤተልሔም አለ። ቀለም ወደ 100 ምናምን ጋሎን ያስፈልገናል፣ የውሃ ቀለም። እነዚህ ስራዎች ይቀሩናል። ከዛ በተጨማሪ ደግሞ ደረጃ አለ፣ ዙሪያውን የሚሰራ የአፈር መቁረጥ ስራ አለ። መንገዶች አሉ የሚደለደሉ፣ እነሱን እንግዲህ እነዚህ ስራዎች ይቀሩናል። እሺ፣ እናመሰግናለን። ከዛ ባለፈ ደግሞ ስትሰራ አንተ ያጋጠመ ነገር ካለ
ወይም ደግሞ ያሉ ፈተናዎች ወይ ያሉ ነገሮች ካሉ ብታስረዳን። ስራውን ስንሰራ ፈተና ያገጠምን አንደኛ ይሄን አውራጅ ከታች ያለችውን ስርጧን አይታችኋታል። እሷን ለማውጣት ለምእመኑ በጣም እጅግ በጣም ከባድ ነበር ከሚገባው በላይ። አንድ እንጨት ይዞ ለመዞር ቢያንስ ከ30 ከ40 ሰው በላይ ይፈልጋል አንድ እንጨት ለማውጣትና እሱ ከባድ ነበረ። ከዛ ውጭ እኛ እየሰራን ባለሁበት ሰዓት ጣራ የመጀመሪያ አውራጁን ስንጥል ከአውራጁ ላይ ተንሸራትቼ ወድቄ ቢያንስ 6 ሜትር ይሆናል። እግዚአብሔር ይመስገን ምንም ነገር ሳልሆን ትንሽ ጎን አካባቢ ሰባራ አጋጠመ። ከዛ ውጭ ያለው ደህና ሁኜ ታክሜ መጥቼ በእግዚአብሔር ቸርነት ሕክምናው ብቻ ሳይሆን ከዛ ወድቆ ከ6 ሜትር ከምናምን ላይ ወድቆ ሰው መትረፍ ቀላል ነገር ስላላደለ እግዚአብሔር አድኖኝ ተመልሼ ቆርቆሮውን አልብሼ እዚህ ደርሷን እግዚአብሔር ይመስገን። አሜን አሜን። አመሰግናለሁ። ውስተ ሕዝኑ ወስሟን ተወክፎ 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 ውስተ ሕዝኑ ንፋሳተ ኢየሱስ የሚገኘው ከደሴ ወደ ኩታበር በሚወስደው መንገድ ሄደን ወደ 42 ኪሎ ሜትር ርቀት ላይ የሚገኝ ቤተክርስቲያን ነው። አባታችን ባህታዊ መፍቅሬ ሰብ ያስጀመሩት ቤተክርስቲያን ነው ማለት ነው። እንደ ግሸን ደብረ ከርቤ መግቢያው አንድ ሲሆን በዘንዶና በነብር የሚጠበቅ ትልቅ ቤተክርስቲያን ነው ማለት ነው። እንዲሁም ደግሞ ዛፎቹ ላይ ትላልቅ ጺሞች አሉ። ከህፃንነታቸው ጀምሮ ዛፎቹ ሲወጡ ጺም አብቅለው ነው የሚወጡትና ያ ደግሞ ትልቅ የሆነ ተአምር ትልቅ የሆነ ፈውስን እየሰጠ የሚገኝ ቦታ ነው ማለት ነው። በጣም ትልቅ ተአምራት እየተደረገበት ያለው ቦታ ነው። አባታችን ባህታዊ መፍቅሬ ሰብ ከዚህ ጺም ወስደው ያበደችን ሴት እንዳዳኑ ምስክርነት በራቸው እንደሰጡ አይተናል ሰምተናልም። ከዛ ባለፈ ብዙዎች ከዚህ ቦታ እየመጡ እንደሚፈወሱ ትላልቅ አባቶች አሁን ድረስ ስጉራን አባቶች ቦታው እንዳሉ ማወቅ ችለናል ማለት ነው። እና ስለዚህ ቦታ ስለምታደርጉት ነገር እግዚአብሔር አምላክ ቤታችሁን ይሙላ፣ ጤናችሁን ይስጣችሁ ማለት እንወዳለን። ድጋፋችሁ አይለየን። ይህን ቤተክርስቲያን ለፍጻሜ አድርሰን ደግሞ እኛም ስጋው ደሙን የምንቀበልበት ያድርገን። አባታችን ባህታዊ መፍቅሬ ሰብ የሚደሰቱበት ያድርግልን ማለት ነው። ምን ነው በርጅናዬ ሰዓት አየውህ በልጅነት ይባይህ እኔ ራሴ ሩጬ ተሯሩጬ አስፈጽምሃለሁ ብለው ነበር አባታችን ባህታዊ መፍቅሬ ሰብ አንድ ወቅት የተናገሩት። ገና እንዳዩት ካረጁ በኋላ ነው መተው ወደዚህ ቦታውን ያዩትና እንደ ግሸን ደብረ ከርቤ መስቀለኛ የሆነ ቦታ ነው። መግቢያው አንድ ነው። እንግዲህ እግዚአብሔር አምላክ ፈቅዶላችሁ ከዚህ ቦታ በረከት እንድታገኙ እግዚአብሔር አምላክ ፍቃድ ይሁን ማለት እወዳለሁ። እንግዲህኛ ይህንን ቪዲዮ ቀርጸን ወደ እናንተ ማምጣት ነው የምንችለው። የደብሩ አካውንት እዚሁ ይቀመጥላችኋል። ሁላችሁም አስራት በኩራታችሁን የምትችሉትን ነገር አድርጉ። የተወሰነ ነገር ነው የቀረው፣ ለፍጻሜ እናብቃው ማለት እወዳለሁ። ስለተከታተላችሁን አብራችሁ ስላላችሁ ከልብ አመሰግናለሁ። እኔ ባቢ ነኝ። አብራችሁ ስላላችሁ ሼር ስለምታደርጉልኝና ሰብስክራይብ ስለምታደርጉ አመሰግናለሁ። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን በእግዚአብሔር ስም እጠይቃለሁኝ። መልካም ቆይታ። ለበለጠ መረጃ ስልክ ቁጥር በዚህ በተቀመጠው ስልክ ቁጥር መደወል ትችላላችሁ። እግዚአብሔር አምላክ የልባችሁን ያሳካላችሁ። ስለምታደርጉት ነገር በሙሉ እናመሰግናለን።
ወነቢያት ዘጠኝ ዓመታችሁ አይደለም? ቤት በመስራት 9 ዓመታችሁና ይህ የምታዩት አሁን ታቦተ ሕጉ የሚገለገልበት ንፋሳተ ኢየሱስ ቤተክርስቲያን አሁን ላይ ያለበት ቤተክርስቲያን ነው። እንደምታዩት ቤተክርስቲያኑ ኮርኒስ የለውም። አሁን ላይ በዛ ላይ ደግሞ በቃ እንደዚህ ቀለሙ ክፍ ያለ ነው። ምንጣፉም ትናርለም በዛ ላይ በጣም አይጥ የሚያስገባ ጉድጓዶች አሉት። ጣራውም ትክክል አለም እና ቶሎ አድሰን ወደ ዋናው ቤተክርስቲያን አስገብተን እኛም እንድንባረክ ታቦታችንን እንድንጠብቅ የእግዚአብሔር ፍቃድ ይሆንልን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ከብዙ ድካምና ልፋት በኋላ አሁን በዚህ ሰዓት ደብረገነት ንፋሳት ኢየሱስ ቤተክርስቲያን ላይ እንገኛለን። እንግዲህ ባለፈው ባስተላለፍንላችሁ የላይቭ ቀጥታ ገቢ ማሰባሰቢያ መርሃ ግብር ላይ አብዛኞቻችሁ ቃል የገባችሁትን ገንዘብ በደብሩ አካውንት ገቢ አድርጋችኋል። እኛም ደግሞ ያንን ገንዘብ ከኮሚቴዎቹ ጋር በመነጋገር ወደ ማቴሪያል በመቀየር እዚህ እንደምታዩት ከ100 ኩንታል በላይ ሲሚንቶ እዚሁ ደብሩ ላይ አስገብተናል። አሸዋም ገብቷል። እንዲሁ ደግሞ ጣራው በሙሉ አልቋል። የጉልላት ቀለምም ጨርሰናል። ነገር ግን ከዚህ በኋላ ቃል ገብታችሁ ገንዘቡን እስካሁን ድረስ ገቢ ያላደረጋችሁ ምእመናን በአገር ውስጥም በውጭም ያላችሁ ሁላችሁም ገቢ እያደረጋችሁልን፣ እኛ ደግሞ ገንዘቡን ወጪ አድርገን ከኮሚቴው ጋር ሆነን የተጀመረውን ቤተክርስቲያን እንድንጨርስ በእግዚአብሔር ስም እንጠይቃችኋለን። ላደረጋችሁልን ነገር በሙሉ በእኛና በኮሚቴው እንዲሁም ደግሞ በታቦተ ኢየሱስ ስም ከልብ አድርገን እናመሰግናለን። እግዚአብሔር ያክብርልን። ቃል ገብታችሁ ያላስገባችሁ ካላችሁ እዚህ ላይ በተቀመጠው አካውንት እንድታስገቡ በኢየሱስ ስም እንጠይቃችኋለን። ከዚህ በኋላም ለሚኖሩን ነገሮች በሙሉ ከጎናችን እንድትሆኑና እንድታግዙን በእግዚአብሔር ስም እንጠይቃለን። ስለምታደርጉልን ነገር ከልብ እናመሰግናለን። ዛሬ ቆይታችን እንዴት ነበር? የሚገርም ነበር። ደስ ይል ነበር። ለውጡ እንዴት አየው? ኧረ የሚገርም ነው። በጣም የሚታይ ነው። አሪፍ ፍቅር ሰውታላ። ያው እንግዲህ እንዳያችሁት ዛሬ ንፋሳት ኢየሱስ ነበር የነበር ነው። ታቦቱን አንግሰን እንዲሁም ደግሞ የተሰሩትን ስራዎች አይተን ተመልሰናል ማለት ነው። እዚህ ጋር እንደምታዩት ደግሞ ሲሚንቶ አሸዋ የገባለ
ስለዚህ ሁላችሁም ስላደረጋችሁ ነገር ከልብ እናመሰግናለን። ባስቀመጥንላችሁ እዚህ ቪዲዮ ላይ በተቀመጠው አካውንት የቤተክርስቲያኑ አካውንት ነው። በሱ የምትችሉትን አስገቡ። ለበለጠ መረጃ ደግሞ የተቀመጡ ስልክ ቁጥሮች አሉ፣ በሱ መደወል ትችላላችሁ። ስለምታደርጉልን ድጋፍ ከልብ እናመሰግናለን። እግዚአብሔር አምላክ ይስጥልን። ይቆየን። Wait,